የኤርትራ አፋር ብሔራዊ ጉባኤ የኤርትራ መንግስት በትጥቅ ለመታገል በዝግጅት ላይ መሆኑን አስታወቀም። የኤርትራ መንግስት ለመጣል ከሚንቀሳቀሱ ድርጅቶች አንዱ እንደሆነ የገለጸው የኤርትራ አፋር ብሔራዊ ጉባኤ ኢትዮጵያ ውስጥ ሆኖ የትጥቅ ትግል ለማድረግ በዝግጅት ላይ መሆኑን አስታውቋል። የኤርትራ አፋር ብሔራዊ ጉባኤ የስራ አስፈጻሚ አባልና ቃል አቀባይ አሊ መሐመድ ኡመር የኢትዮጵያ መንግስት የመንቀሳቀስና የመናገር እድል ሰጥቶናል ሲሉ የገለጸው የአፋር ክልል ሰመራ ከተማ ውስጥ ጽህፈት ቤት መክፈታቸውንና አዲስ አበባ ላይም ለመክፈት በዝግጅት ላይ እንደሚገኙ ለዶቼ ቬለ ገልጸዋል። ቃል አቀባዩ ባለፈው ሳምንት በዋናነት በኢትዮጵያ በኤርትራና በጅቡቲ የሚገኙ አፋሮችን በሚመለከትና በአካባቢው ቀጠናዊ ሁኔታዎች ዙሪያ ጠለቅ ያለ ውይይትም በሰመራ ዩኒቨርሲቲ ቅጥር ግቢ ውስጥ መደረጉንና ድርጅታቸው መሳተፉን ገልጸዋል። የኤርትራ አፋር ብሔራዊ ጉባኤ ከ11 ዓመታት በፊት በ2014 ስዊድን ውስጥ ተመስርቶ ዓለም አቀፍ ተቋማትና ሀገራት ውስጥ ስላለው ፈታኝ ያሉት ሁኔታም ሲያስገነዝብ ሲሰባሰቡ መቆየቱን የገለጹት አሊ መሐመድ አሁን ወደዚህ የመጡበት ምክንያት ምን እንደሆነም አስረድተዋል። ሁማን ራይትስ ዎች የሲቪል ማህበረሰብ ድርጅቶች ማሻሻያ ረቂቅ ውድቅ እንዲደረግ አሳስበም። የኢትዮጵያ አጋሮችም ረቂቅ ህጉን እንዲያወግዙ ጥሪ አቅርቧል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች የኢትዮጵያ ህዝብ ተወካዮች ምክር ቤት የሲቪል ማህበረሰብ ድርጅቶች ማሻሻያ ረቂቅን ውድቅ እንዲያደርግ አሳሰበም። የመብት ተሟጋቾቹ ድርጅት ረቂቅ ህጉን ለፌደራል መንግስት ሰፊ ስልጣን የሚሰጥና የሲቪክ ምህዳርን እጅጉን የሚገድብ ነው ሲልም አስጠንቅቋል። በተጨማሪም የኢትዮጵያ ዓለም አቀፍ አጋሮች ረቂቁን እንዲያወግዙና ማንኛውንም የህግ ማሻሻያ ከዓለም አቀፍ የሰብአዊ መብቶች ደረጃዎች ጋርም መጣጣም እንዳለበት እንዲያሳስቡ ጥሪ አቅርቧል። ሁማን ራይትስ ዎች በወጣው አዲስ ጽሁፍ እንዳለው የኢትዮጵያ ህግ አውጪ የሲቪል ማህበራት ድርጅቶች ማሻሻያ ረቂቅ ውድቅ ማድረግ አለባቸው ብሏል። ረቂቅ አዋጁን አስፈጻሚው አካል መንግስታዊ ያልሆኑ ድርጅቶችን ለመገደብ ሰፊ ስልጣን የሚሰጥ ነው ያለው ሁማን ራይትስ ዎች ገና ለፓርላማ ያልቀረበውን ይህንን ረቂቅ ህግ ዓለም አቀፍ ተዋንያኖች እንዲቃወሙ ታሳስቧል። ሁማን ራይትስ ዎች በሰኔ ወር 2018 ዓ.ም ይካሄዳል ተብሎ ከሚጠበቀው 7ኛው ዙር ዓለም አቀፍ ምርጫ ቀደም ብሎ የቀረበውን ረቂቅ ማሻሻያ የፌደራል መንግስት ባስተዳደር እና ከምርጫ ጋር በተያያዘ ስራዎች ላይ ከተሰማሩ ቡድኖች የሚሰጠውን የውጭ የገንዘብ ድጋፎች ለመከላከል እንዲሁም የሀገር ደህንነት ተብሎ በቀረበው ግልጽ ያልሆነ ምክንያት ላይ ተመስርቶ የህግ ክትትል እና ይግባኝ የማለት መብትም ሳይሰጣቸው ድርጅቶችን ከመዝገብ እንዲከላከልና እንዲያግድ ያስችላል ብሏል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲቪያ በኢትዮጵያ የሲቪል ማህበራት ህግ የቀረቡ ማሻሻያዎች የጠቅላይ ሚኒስትር አብይ አህመድን መንግስት የመጡትን ለውጦች የሚያፈርስና ወደ ኋላ የሚመልስ ነው ብለዋል። አክሎም ረቂቅ ህጉ የሲቪል ማህበረሰብ ተሳትፎና ለመብት ተሟጋቾች ድርጅቶች ከባድ ስጋት እንደሚፈጥር አስጠንቅቀዋል። እነዚህ ማሻሻያዎች የመብት ሲቪል ምህዳርን የሚጎዳ ይሆናል ሲሉ አጽንኦት ሰጥተዋል። ማሻሻያ ረቂቁ የቀረበው መንግስት በሲቪል ማህበረሰብና በሰብአዊ መብት ተሟጋች ቡድኖች ላይ የሚያደርገውን ጫናና እየጨመረ ባለበትና በሀገር የውስጥ የሲቪክ ምህዳሩ እየጠበበ ባለበት ወቅት መሆኑን የመብት ተሟጋች ድርጅቶቹ አመልክተዋል። በርካታ ለውጦችን ያካተተው የሲቪል ማህበረሰብ ድርጅቶች አዋጅ ማሻሻያ ረቂቁም በተዘጋጀው በፍትህ ሚኒስቴር የሰብአዊ መብቶች ተሟጋቾችና የህግ ባለሙያዎች ተቃውሞታል። የማሻሻያው የሲቪል ማህበረሰብ ድርጅቶችን ባለስልጣን የሲቪል ማህበረሰብ ድርጅቶች ከባድ የህግ ጥሰት ስለመፈጸማቸው አጠራጣሪ ሁኔታ ሲያጋጥምና ድርጅቶቹ ካልታገደ የማይመለስ ጉዳት ይደርሳል ብሎ ካመነም የእግድ ትዕዛዝ እንዲያስተላልፍ የሚያስችል ስልጣንን ይሰጣል። በስራ ላይ ባለው አዋጅ ባለስልጣኑ ምርመራ በሚያከናውንበት ወቅት ድርጅቶቹ ከባድ የህግ ጥሰት መፈጸሙን ሲያረጋግጥ ብቻ ዋና ዳይሬክተሩ ከ3 ወር ባልበለጠ ጊዜ የእገዳ ትዕዛዝ መስጠት የሚያስችል ነው። በተጨማሪም አዲሱ ረቂቅ በውጭ ድርጅቶችና በውጭ ሀገር ዜጎች የተመሰረቱ የሀገር በቀል ድርጅቶች በቀጥታም ሆነ በተዘዋዋሪ ለሀገር በቀል ድርጅቶች የፋይናንስ ወይም የቴክኒካል ድጋፎችን በመስጠት የፖለቲካ አድቮኬሲ በመራጮች ትምህርት በምርጫ መታዘብ ወይንም ማንኛውንም ከምርጫ ጋር በተያያዘ ስራ ላይ መስራት አይችሉም የሚል ከልካይ ድንጋጌን ተከትሏል። የሰብአዊ መብቶች ተሟጋቾችና አክቲቪስት በፍቃዱ ኃይሉ የሲቪል ማህበረሰብ ድርጅቶች ማሻሻያ ረቂቅ አዋጅን በተመለከተ ከአዲስ ስታንዳርድ ጋር ቆይታ ማሻሻያ ረቂቁ የሚጸድቅ ከሆነ የሲቪክ ምህዳሩ ያጠባዋል፣ ይሄ የሚያጠያይቅ አይመስለኝም ሲል ገልጿል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ